ሰው በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ካወረን ድክመቶቹን ሁሉ ተትቶ ለኛ መኖር ይጀምራል። እነዚህን እንዲያደርጉ ነው እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም። ትዳር ባይኖር እመቤታችን ራሱ እኮ አትወለድም። የትዳር ውጤት ናት ክርስቶስ። ስለዚህ እሷ ባትኖር ደግሞ ከየት ይወለዳልና ክብር ልንሰጠው ይገባል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ ሁለት ነገሮችን አድርጓል። እደውኑ ያፍቅሩ አንስቲያሆሙ አንስትኒ ተአዘዛ ለአምታቲክ። ሁለት ድርሻ ነው የሰጠን። እነዚህን ድርሻዎች ዝም ብሎ ያገባል ክርስቲያኑ ግን አያውቃቸውም። ሴቶች ሆይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክ። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ ከመፋታት በፊት? እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለግ ዚነን የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይህንን አድርጎ መቻል ይገባል። ስህተቶችን ደግሞ አንድ ሰው አለመቆጣጠር። ሰው አየሁ ካሉት አይስተካከል። አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው። እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣል። አሁን የእሱ ድርሻ ደግሞ ምንድን ነው? የእሱ ድርሻ ደግሞ ወከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ ደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻቸውን ይውደዱ። አሁን በሴቶች ወንበር በኩል ተቀምጠን ሴቶች ምንድነው የሚፈልጉ ብንል መወደድ ማለት ነው። ስለዚህ ሁልጊዜ ማረጋገጥ የምትፈልገው ይሄ ሰውዬ ይወደኛል አይወደኝም። ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። በነገራችን ላይ በቤተ ክርስቲያን ትምህርት በተማርኩት መሰረት ለፍቅር ዋጋ የሚከፍል እንደ ሴት ያለ የለም። የሆነት ልምናገር ከየት ነው? አሁን 12 ሐዋርያት ሁሉ እንወዳለን አሉ። ሽቱ እዛው መቃብሩ የተገኙ ሴቶች ናቸው። በአንድ አካል እንደሚወደዱና እነሱም እንደሚወዱት እርግጠኛ ከሆኑ ፍርሃት፣ አሁን ሴቶች ፈሪ እንደሆኑ ነው የሚገመተው። በፍጹም ዋጋ ይከፍላሉ። ግን በዚያ ሰው ዘንድ ቦታ እንዳላቸው ግን እርግጠኛ መሆናቸው ግን ጊዜ ፈጅቶ የሚገኝ ነገር ነው። በብዙ ነገር ፈትነው አረጋግጠው ነው ያን የሚያደርጉ። ሰው እንደዚያ ካልሆነ አይወደኝም ብለው ካሰቡ ግን አይጨበጡም። ፍጹም መጽሐፈ ምሳሌ ስንተረጉም እንደምናገረው በሴትና በሌሊት የሚታወቅ ነገር የለም። ምንም መርምሮ ማወቅ አይቻልም። ምንም እየሳቁ ተቆጥተው ይሁን ተቆጥተው እየሳቁ ይሁን እየታዘቡ ይሁን እየፈተኑ ይሁን በትክክል ቃል እየገቡ ማረጋገጥ አይቻልም። እግዚአብሔርም በጣም ብዙ ሴቶች ብዙ ልጆችን የማሳደግ ኃላፊነት በእነሱ ስላለ አይምሯቸውን በተለየ ውስብስብ አድርጎ ኃይል ጨምሮ ነው የሰጣቸው። አሁን ባል ነው ማጫ የሚሰጥ ማለት ጥሎሽ የሚጥለው ምክንያት ምንድነው? አከብርሻለሁ በጣም ነው የምወድሽ ማለት ነው። ስለዚህ መውደዱን እየገለጠ መወደድ አይደል የምትፈልገው? በነገራችን ላይ ስጦታ የሚሰጠው አንድ ሰው ልቤን እሰጥቻለሁ ግን እንዳልሰጥ ለኔ ያስፈልገኛል ነው፣ እዚህ ውስጥ መቀመጥ አለበት። ስለማልሰጥ ልቤን በቃው በኩል ገልጫለሁ ነው ሐሳቡ። የኔ ገንዘብ የሷ ነው፣ ስጦታ የምሰጣት ለምንድን ነው ምናምን ይላል ሰው ማለት ነው። ፍቅሯቸው እንዳላረጀ እንዲገልጽላት ነው የምትፈልገው እንጂ ጠፍቷት ወይም ራሷ ወጪ አድርጋ የሆነ ነገር መግዛት አቅቷት አይደለም። ግን ትዳር ሁልጊዜ ሰርግ አድርገውት የሚኖሩት ያንን። ስለዚህ ሁልጊዜ እንዳያረጅባት ትፈልጋለች። አሁንም ልቡ እንዳለው ነው ወይ? ይሄንን ነገር ስለማያደርጉ ነው ይሄ ሁሉ ችግር የመጣውና አሁን መፋታት የሚለውን እንተውና ይሄንን ያድርጉ የሚለውን ነው የምመክረው። አንደኛ መጸለይ፣ ማመን። ላመነ ሰው እንኳን የሰው ልብ ያውሬ ልብ ይለወጣል። ዳንኤል እኮ ያውሬ ልብ ተለውጦለት ወዳጅ አድርገውታል። ትክክል።
የባለቤቴን ልብ እለውጠዋለሁ ብላ አምና መጸለይ ያለበት። ይሄ ጠባዩ በፍጹም የሱ አይደለም፣ ድሮ አላውቅበትም፣ አጋንንት ናቸው እንደሚያደርጉኝ። ሁለተኛ መረዳት ጥሩ ነው። እኔ መረዳት የሚባለው ነገር ምንድነው? ሰው ለምን ይሳሳታል የሚለው ማወቅ። አጋንንት ናቸው እንደሚያሳስቱት። ሁለት የስጋው ፍላጎት ያሳስተዋል። ሶስተኛ ደግሞ አለማወቁ ያሳስተዋል። አራተኛ ደግሞ የመንፈሳዊ ብስለት ደረጃው ለጋ ስለሆነ ይሳሳታል። እነዚህ ነገሮች ግምት ውስጥ አስገብቶ ይቅርታ ማድረግ እና ቃላትን ማለዘብ። ልዝብ ቃል ቁጣን ታበርዳለች ይላል ሰሎሞን። ትክክል። ከመፈካከር ይልቅ ውይይትን መምረጥ። እንደዚህ የምናደርግ ነው መልካም እንጂ ተፋቱ አልልም እኔ። ከመጨረሻ ላይ ግን ፍች የሚፈቀድባቸው ምንድን ናቸው ነው። ባልናገራቸው ይሻላል። ይሄን ባልናገራቸው ይሻላል የሚለውን ጭምር ሰው እንዲሰማው ስለፈለኩ ነው። ለምንድን ነው እንደዚህ የምልበት ምክንያት፣ ሰው ለበጎ ነገር የሚጠቅም 1000 ተነግሮ የሚያጠፋ አንድ ከተገኘ እሷን በቃ እንደዚህ ከሆነ እያጠጋጋ እንፋታ ነው የሚለው እዚያ በኋላ ሰው ማለት ነው። ምክንያት ፈልጎ መኖር ነው እንጂ ምክንያት ፈልጎ መፋታት ልክ አለ።